ጋሽ አስመላሽ አይደል? ጋሽ ቢያድልኝ ሽመቴ ንገሩኝ እስኪ ሙሴ ካልመጣ አላችሁ። ይኸው እኔ ሙሴ አሻግሬ መጥቻለሁ። ምንድነው ችግራችሁ? ሸምሱ እንዴት ዋልክ? አለሁ ይመስገን አለ። በፈጣሪ ምንድነው? ይቅርታ የኔ ወንድም ቤት ተሳስተሃል። ይህ የአስመላሽ ኃይሉ መኖሪያ ቤት ነው። አስመላሽ ኃይሉ ብሎ ማለት ደግሞ እኔ ነኝ። ማን አሉ? ይኸውልህ አለቃዬ፣ መጀመሪያ የሰው ቤቱ ዘው ተብሎ አይገባም። ሲቀጥል ደግሞ ይሄ አሁን ማን ያሉት ሰውዬ ቤት ሳይሆን ይሄ የጋሽ ቢያድግልኝ ሹመቴ ቤት ነው። ጋሽ ቢያድግልኝ ሹመቴ ደግሞ እኔ ነኝ። እንዴት ሆነ እንግዲህ ለጌታ ምን ይሳነዋል? ሰውዬ የገቡትን የቤት ውስጥ ነው እያልኩት እኮ ነው። የኔ አዎን የራሴ ቤት የሚባል ነገር አለ እንደ ሲጀምር እዚች ሀገር ውስጥ። ሲቀጥል ደግሞ ሁላችንም ቤት የማግኘት መብት አለን። የኔ ጌታ ተሳስተዋል። እኔ የሎትም አላልኩም አለቃዬ። ይኸውልህ እርግጠኛ ነኝ የሆነ ስህተት ተፈጥሯል። እንጂ እንዴ አንደኛ ቁልፍ ከየት እንዳገኙ አላውቅም። ሁለተኛ በራሴ መኖሪያ ቤት ውስጥ ያው ሙዝ እየበሉ ነው የተገኙት። ወዮ ይጫወታሉ መሰል ነው ወይስ ነገር እያዞሩ ነው? እርሱ አይደሉ እንዴ አርፌ በተቀመጥኩበት ከቤቴ ያውም ከየት እንዳመጡት በማላውቀው ቁልፍ በሬን ከፍተው የገቡት ነው ወይስ ነገር እያዞሩ ነው? ወዴት ይኸውልህ እኔ አስመላሽ ኃይሉ ሀገር ያወቀኝ ፀሐይ የሞቀኝ በዚች በአንዲት ቤቴ ውስጥ አንድ እኔ ሆኜ ለዘመናት የኖርኩ ነኝ። ዛሬ ገና መጥተው ያውም በራሴ ቤት ውስጥ ከቤቴ ሊያስወጡኝ ሲሞክሩ አያፍሩም? ይኸውልህ አስመላሽ አንዴ ተመለስ። እኔ ይኸውልህ በመጀመሪያ ደረጃ ለዘመናት በቤት እጦት ስንከራተትና ሲደክም ቆይቼ በራሴ ላብና ወዝ ባመጣሁት ገንዘብ ነው ተከራይቼ የኖርኩ ያለሁ። ሲቀጥል ደግሞ እኔ አላስወጣሁትም። በቃ አብረን መኖር እንችላለን። ቤት ፈጣሪ ነው መቼስ። ምን ሰፊ ነው፣ ምን ችግር አለ? ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ አላሉ። ይኸውልህ የኔ ወንድ እኔ ዘንድ ተጠግተህ መኖር ፈልገህ ከሆነ እኔ እንኳን አንተን ሀገር ምድሩን ሳስጠጋ የኖርክ መሆኔን ማንም ይመሰክራል። አይ እሱን ተውት። እኔ ራሱ እድሉ ከተሰጠኝ ማንንም አስጠጋለሁ፣ ችግር የለም። አሁን ንትርኩ ለሁለታችንም አይጠቅምም። የሚቆዩ ከሆነ ይቆዩ፣ ችግር የለም። አለበለዚያ አርፌ በተቀመጥኩበት መጥቶ አይበጥብጡኝ። በቃ እኔ አላቅም ምንም። አይ እንግዲህ ምነው ሸዋ ነገር ከሆነ የሚፈልጉት አላውቅም። እኔ ግን ቀሪውን በህግ መንገድ እፈታለሁ። አበቅ አይ ህግ፣ የትኛው ህግ? ለእርሶ ብቻ የሚሰራ ህግ አለ እንደ እዚህ ሀገር? ባይሆን አሁን አርፈው ቁጭ በሉና እንደራደር፣ እንነጋገር። የዚህ ቤት አከራይ ጋር ደውልና ያለኔ እውቅና አከራይቶት ከሆነ ጠይቀዋለሁ። እስቲ የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው። ግር አይደለም ገና ትዕዛዝ አስተላልፋል። ሙሴ ጋር ከሆነ የሚደውሉት ስልኩን ቀይሯል። የለም ማን አልከኝ? ሙሴ ደግሞ ማለት ሙሴ አሻግሬ ቤቱን ያከራየ። በጭራሽ ሙሴ ይህንን አያደርግም። ሙሴ አሻግሬ የጋሽ አሻግሬ መንበረ ልጅ በገዛ እጃችን አድጎ እንዲህማ አያደርግ። እንግዲህ 6 ወር ከፍያለሁ። ደረሰኙ ላይ ሙሴ አሻግሬ መንበራ ይላል። እንግዲህ እንዴት ሆነ እንግዲህ በቃ አሁን ንግግር የለም። 3 ደቂቃ ሰጥቶታለሁ። ቤቴን ለቀው ይውጡ፣ ሌላ ቤት ይፈልጉ። ንግግር የለንም ከእንግዲህ በቃ 3 ደቂቃ። እንዴ 3 ደቂቃ አይደለም 3 ዓመት ብትሰጠኝ ሌላ ቤት አልፈልግም። ባይሆን ራሱ ሌላ ቤት ይፈልጉባት። ቤቴን ጥዬ
ሬሳ ይሆናል እንጂ እኔማ ቤቴን ጥዬ አልወጣም። እኔም እሺ ሙጫ እኔማ ካንተ ጋር ምን አጨቃጨቀኝ? የማደርገው ነው ካለ ስማ የሰማ ላልሰማ አሰማ። እኔ አስመላሽ ኃይሉ ተከብሬ በኖርኩበት መኖሪያ ቤቴ ህጋዊ ነኝ የሚል አጭበርባሪ ቤቴን ሰብሮ ገብቷል። የቤቱ ባለቤት እንደሆንኩ ሀገር ምድሩ ያውቃል፣ ማንም ያውቃል። በኋላ ግን በዚች 3 ቀን ውስጥ የዚህ ቤት አከራይ ልጅ ሙሴ አሻግሬ መጥቶ መልስ የማይሰጠኝ ከሆነ የከፋ ነገር ነው የሚከሰተው። ተናግሬያለሁ። ስደውልለት ስልኩ ዝግ ነው። አውቆ ዘግቶም ከሆነ ንገሩት። እኔ የለሁበት፣ በቃ የለሁበት። በናፋ ነው እናያለን። ጋሽ አስመላሽ እንዴት ነው? ሰላም ነው? እንዴት ነው? አለ ሰላም ነው አለ። ሰማሁኝ እኮ የተለጣጠፈውን ነገር። እኔ ግን ስገምት የራሱ የሙሴ እጅ ነው ያለበት አሉኝ እኮ። እስኪ እናጣራለን። ይሁን። አመሰግናለሁ ለመረጃ። እሺ ችግር የለውም። ሂድ። ጋሽ አስመላሽ አይደል? ጋሽ ቢያድልኝ ሽመቴ ንገሩኝ እስኪ ሙሴ ካልመጣ አላችሁ። ይኸው እኔ ሙሴ አሻግሬ መጥቻለሁ። ምንድነው ችግራችሁ? ዘንድሮ ፋይተሮኞቹ አባቶች ሆናችሁ። ንገሩኝ እስኪ እኛ ከእናንተ ምን እንማር? እኛ በእውነት በጣም ቅር ብሎናል። ምን መብት ኖሮ ነው በገዛ ቤታችን ሌላ ተከራይ የምታመጣብን? እኔ ምንም ችግር የለብኝም፣ ሰላም ነው የምፈልገው። ግን እኔም በቤቴ ልኑርበት ነው ያልኩት። በቃ ይባስ ብላችሁ እኔ የጻፍኩት ለማስመሰል ጸያፍ ጽሁፍ፣ ተከራይ የሚያባርር ጽሁፍ ለጠፋችሁ በቤቴ እና እኔ ነኝ ራሴ ለማስደብዬ ለጠፍኩት። ምን ቁጭ በሉ። ይህ እኮ በጣም ቀላል ነገር እኮ ነው። እንኳን እንደናንተ አንድ አካል አንድ አምሳል ይቅርና ስንት ባለጋራዎችን አስታርቀናል። ዋናው ነገር እቺን ሰላማዊ መንደር ለምን እንበጠብጣታለን? እኔ የዚህ መንደር ሰዎች ለምን ሾርት ሚሞሪ እንደሆናችሁ ነው የማይገባኝ። እንዴት 3ቱን ሰዎች ትረሳላችሁ? ማን ናቸው? ሰዎች አላልኩም። አንደኛው ሰላም ፍጠሩ፣ ሁለተኛው ሰብሰብ በሉ፣ ሶስተኛው ሰልጡኑ። አቶ አስመላሽ ባለፈው ውሃ ጠማኝ ተቸገርኩ ሲሉ የት ሄዱ ወጣቶቹ? የት ሄዱ? ተቸገርኩ ሲሉኝ እኔው ራሴ አይደለው እንደ ጋሪ እየነዳው ውሃ አስመርጮት ይጆሎት የመጣሁት? እኔም አይገባኝ። ለምንድን ነው ለመቃወም ብቻ የምትሮጡት? እርስዎ ደግሞ ጋሽ ቢያድግልኝ እኛ አባዝኖት ብለን አክብረኖት፣ እርስዎ ግን ሁከት ብቻ ከሆኑ የዚህ መንደር ሰው ከእርሶ ምን ይማር? አክብረኖት ለዚህ የመንደር ህዝብ ምን እናስተላልፍ? እርስዎ እንደ አባት ጋሽ አስመላሽ አጥፍተው ከሆነ ጆሮአቸውን ይዘው አጥፍተዋል ቢሉ ጋሽ አስመላሽ አይሰሙም ነበር? እርሶስ ጋሽ አስመላሽ ጋሽ ቢያድግልኝ ቢያጠፉ ጭናቸው ውስጥ ገብተው ቢቆመጥጧቸው ተው ቢሏቸው
ጋሽ ቢያድግልኝ አይሰሙም ነበር። ታዲያ ለምን ጉዳችሁን አደባባይ ታውጡታላችሁ? ህዝቡ ምን ይማር? እውነት እላችኋለሁ ስለ ሰላም እስከ ዛሬ ብዙ ነገር ጽፌያለሁ። ዛሬ ግን ሰላምን ራሱን በአይን ያየሁት። አመሰግናለሁ። ግን ዝም በል። እሺ ምን ይመስላል በእናታችሁ? ታዲያ ይህ ህዝብ የዚህ መንደር ህዝብ ምን እንስጠው? ምን ይማር? አሁን አንድ ነገር ጠይቃችኋለሁ። ትወዱኛላችሁ ወይስ አትወዱኝ? ፈልጌው ነው። ኧረ እኔ በፍቅር ነው የምወድህ። እኔ ምን ከራሴ በላይ ነው የምወድህ። አንተማ ምን አጠፋ? ጎሽ እሺ ጋሽ አስመላሽ እርሶስ ይወዱኛል ወይስ አይወዱኝም? እኔ አልወድህም አልልም፣ ነገር ግን እወድሃለሁ ለማለት ይቸግረኛል ብዬ አላስደነግጥህም እንጂ። ምንድነው ጋሽ አስመላሽ? ባጭሩ ይንገሩ። ለምን እወድሃለሁ ባልልም ይወዱኛል ወይስ አይወዱኝም? አልወድህም እንዲህ በሉኝ ባጭሩ ብል ምን አመጣለሁ? ባጭሩ ይንገሩ። ብል ባልልም ምን አይበሉኝ። ባጭሩ ይወዱኛል ወይስ አይወዱኝም? በራሴ ቤት ችግር ፈጥረህብኝ ድጋሚ ምን ያድርግ ነው የምትለኝ? እኛ ግን መቼ ነው የሚያልፍልን? እስቲ ከጭፍንነት ወጥተን በሰከነ መንፈስ እናስብ። እንደ ሰለጠኑ ሀገራት ለውሳኔ ሳንቸኩል እስቲ እንዋደድ። ለዚህም ለመንደሩ ሰው እንዘን። እንደ አባት ከእናንተ የምንጠብቀው ደም የሚያሞቅ ንግግር ሳይሆን እንቅልፍ የሚያመጣ ንግግር ነው። መንፈሳዊ ንግግር። ቢዝነስ ምናምኑ ለእኛ ተውት፣ ግድ የለም። እኔ የዚህ መንደር ነዋሪ እንዳያቀባችሁ ብዬ የደበቅኩት ሚስጥር እንዳለ እንዳትረሱ፣ አጋልጠዋል። ይሄ ደግሞ ታውቃላችሁ ለእኛ የሚከብድ ጉዳይ አይደለም። አሁንስ ይወዱኛል ወይስ አይወዱኝም? እኔ እወድሃለሁ። ይኸው በእናንተ ፊት ጋሽ አስመላሽ ይቅርታ ጠይቃለሁ። ይቅርታ ጋሽ አስመላሽ ይቅርታ። ሰላም ነው እንጂ እንደዚህ ደስ የሚለው። ጥሩ ጋሽ አስመላሽስ? ያው እወድሃለሁ። ጎሽ ተነሱ። ባልልም ዋት